የግጥሜ ርዕስ ከዳተኛ ፈራጅ ይላል። ይሁዳ የሚባል አንድ ሰው ነበረ፣ ከ12ቱ አንዱ ሆኖ የተቆጠረ። የስሙም ትርጉም ለእግዚአብሔር የሚሰጥ ምስጋና፣ የሚሰጥ ውዳሴ፣ ለአምላክ ገናና። ግን ነበር ነው፣ በዛ አልቀጠለም። ይሁዳ ለውርደት መሆኑ አልቀረም። አንድ ሰው ሲከዳን እምነትን ሲያጎድል ግድ ሆነ ሊሰጠው ስም ይሁዳ ሊባል። የክደት አቻ ትርጉም እሱ እስኪመስል ግን ማንን ቢከዳ ምንስ ቢያጠፋ 1000 ዓመታት አልፎ ክደቱ ያልተረሳ ወዳጅ ሆኖ ሳለ ስሞ በመክዳቱ የዓለምን ጌታ ለማይበላው ገንዘብ ሄዶ በመሸጡ። አዎ ከባዱ ክህደት ዓመታት ያልሻረው ትልቁ ስህተት። ግን አሁን ጥያቄው አይደለም ይሁዳ እኛ የፈረድነው ቀርተን ነው ሳንከዳ፣ በእውነት ቀርቶ ነው ልባችን ሳይዳዳ። ካዲዎች ነን ባገኘነው ሁሉ ጌታን የምንሸጥ፣ አንድ ቀን ሳይሆን እልፍ ጊዜ የምንለውጥ። አዎ ከዳተኞች ለሱ የተገባውን ለሌላ የምንሰጥ፣ የሚታለል መስሎት ስሞ እንደሸጠው በመዝሙር በዜማ ጌታን ምንሸውደው። ሰርቆ ሲያታልል ዝም ቢለው አይቶ ይሁዳ መሰለው ኢየሱስ ተታሎ። እኛም ይመስለናል እያየን ሲታገስ ሞኝ ሆኖ ምሕረቱን ዝም ብሎ ሚያፈስ። አይቶ እንዳላየ ቢሆንለት ጌታ ከክፉ አመሉ ራሱን እንዲገታ። እሱ ግን መሰለው ከጌታ የበለጠ በሰው ጭንቅላቱ ከአምላክ የቀደመ። የኛም ሕይወት እንዲሆኖ ይታያል። እንዲም ከመሰለ ቆየ ሰነባብቷል። ቤቱን ካቆሸሽን ጥቂት ቆይተናል። ግን ዛሬ እላችኋለሁ በጣም በድለናል። ከይሁዳም በላይ አምላክን ከድተናል። ይሁዳን ብንልም ኑሯችን ሆኗል የካሃዲ ፈራጅ። እናም እንመለስ ምሕረቱን ለምደን ልባችን ደንድኖ። ዝም ቢል አዝኖ እንጂ አይደለም ሞኝ ሆኖ።